ይህንን መልእክት ማስተላለፈው ኢትዮጵያ ስለምትኖሩ እህቶቻችን ነው። በተጨማሪም ኢትዮጵያ ውስጥ ላላችሁ ከኢትዮጵያ ውጭ ለምትገኙ ኢትዮጵያኖችና ኤርትራኖች ነው። በዚህ ሰዓት እንክርዳዱ ከስንዴው እየተለየበት ያለበት ወቅት ነው። በህመሞቻችንና በቁስሎቻችን ተደብቀው የራሳቸውን አጀንዳ የሚያራምዱ ሰዎች ብዙ ሰዎች አሁንም አሉ፣ ወደፊትም ይኖራሉ። ይህም ነገር እየተፈጸመ እንዳለ እንግዲህ በተለያዩ ጊዜ በተለያዩ አካውንቶቻችን ማለትም ከዚህ በፊት በተዘጋው አሁንም ባለው አካውንቴ ስናገር ነበር። እንዲሁም የተለያዩ ሶሻል ሚዲያ ላይ የምታውቋቸው ወንድምና እህቶቻችን ይህንን ተግባር እያገለጹ ይገኛሉ። ለዚህም አንደኛ ምሳሌ የምትሆነው የልጅ ማኛ ነው። እዚህ ሶሻል ሚዲያ ላይ የምናውቃት እህታችን በአሁኑ ወቅት አስጸያፊ የሆነ ተግባር የተገኘባትን ዮርዳኖስ የተሰኘችውን ሴት ስትሞግታት ነበር። ሐሳቡም የሚያጠነጥነው የነበረው ፌሚኒስት የሚባለው ሐሳብ ይህንን ያካትታል፣ በዚህ መልኩ እየሄደ ነው፣ ይህ ደግሞ እኛን ሊመጥነን አይችልም፣ በባህላችን፣ በሃይማኖታችን፣ በአመለካከታችን እንዲሁም በተለያዩ መንገዶች ከኛ ጋር የሚሄድ ነገር አይደለም፣ አይዲዮሎጂው ተጠልፏል፣ ይህም ደግሞ መጽሐፍ ያገላበጡ ሰዎችና የሰሙ ሰዎች የሚያውቁት ነገር ነው፣ ስለዚህ ይሄ ነገር ጋር መውጣት አለበት ብለው ሲከራከሩ ነበር። በዛን ወቅትም ከተበሳጨችው መሃል በአሁኑ ወቅት ቅሌቱ የወጣባት እቺ ዮርዳኖስ የተባለችው ልጅ ነች። የልጅ ማኛም እውነቱን ለመግለጽ በምታደርገው ተግባር ላይ የደረሰባትን ነገር እኛ ቅርብ የሆነን ሰዎች በሚገባ እናውቀዋለን። የተለያዩ ማስፈራሪያ ሲላኩባት ነበር፣ ኢቨን ቤተሰቦቿ ላይ ማስፈራሪያ ሲደርስባቸው ነበር። ይህንን ነገር እሷ ጋር አውጥታ አልተናገረችውም ነበር በጊዜው ማለት። ነገር ግን የቻለችውን ነገር እንደ አንድ ሴትና እንደ አንድ እናት ስታደርግ ነበር። በወቅቱ አንድ ዕውቀት ያላት ሴትና ኢትዮጵያዊነቷን የምታከብር ባህሏን የምታከብር ሃይማኖቷን የምታከብር ሴት ይሄን ዲፌንድ ስላደረገች የተለያዩ ማስፈራሪያና በህዝብ ዘንድ ተወዳጅ እንዳትሆን ሲደረግባት ሲዛትባት ነበር። አሁንም ቅሌቷ የወጣባት ዮርዳኖስ የተባለችው ይህች ሴት በተለያዩ ቦድካስቶች ላይ ቀርባ ስለዚህ ነገር በተደጋጋሚ ስትጠየቅ ነበር። ምክንያቱም ይሄንን ከውጭ ሀገር የመጣ አይዲዮሎጂ የሚያራምድ ሰው በሶስተኛው ዌቭ እና ከዛ በፊት በነበረው ዌቭ ላይ ይህ ነገር እንደተጠለፈ ሁላችንም የምናውቀው ነገር ስለነበረ ሐሳቧን፣ አመለካከቷን እንዲሁም ተግባሯን ግልጽ እንድታደርግልን በተለያዩ ሶሻል ሚዲያዎች ላይ በምትቀርብበት ወቅት ከተለያዩ ሰዎች ይህ ጥያቄ በቀጥታ ሲቀርብላት ነበር። እሷም በወቅቱ በቀጥታ እንደመለሰችው ከሆነ በዚህ ተግባር ፈጽሞ እንደሌለችበትና ይህንን ተግባር እንደምታውቅ ስትናገር ነበረ በተደጋጋሚ። ሶሻል ሚዲያ ላይ ያለ ነገር ነው፣ መታየት ይችላል። ነገር ግን እኛ ስንጠረጥረው የነበረውና ይህንን በጣም መጥፎ የሆነው አመለካከትና አስተሳሰቧን በድብቅ ማራመድ አልቻለችም ነበር። እኛ ስንጠብቀው የነበረው በድብቅ ታራምዳለች፣ ከጀርባዋ ይህንን ነገር ታደርጋለች የሚለውን ሐሳብ ነበር። እሷ ግን እዚህ ነገር ውስጥ ጠልቃ ከመግባቷ እየተነሳና ኖርማል ነው ብላ ከማሰቧና ከማመኗ እየተነሳ በተለያዩ ሶሻል ሚዲያዎች ላይ እንዲሁም ፐብሊክ በሆኑ ቦታዎች ላይ ይህንን ነገር ታራምድ ነበረ። ለዚህም እንግዲህ መድኃኒዓለም ተጋለጪ ሲላት በአሁኑ ወቅት ማንነቷ ታውቋል። ባየነውና በሰማነው መረጃ መሰረት ማለት ነው። በአሁኑ ወቅት ደግሞ ሀገር ለቃ ሄዳለች። ሀገርም የለቀኩት ይህ ነገር ስለወጣ አይደለም ከዛ ፊት ነው የለቀኩት ብላ ተናግራለች። እስካሁንም ይህ ነገር ውስጥ እንዳለችና ይህ ተግባሮች የእሷ እንደሆኑ ደግሞ አፕሩቭ አልሰጠችም፣ አልነቀፈችም፣ አላመነችም። ይህ ማለት አርጓለች ማለት እስካሁን በሰራችሁ 3 ቪዲዮ ከዚህ ነገር ነፃ ነኝ፣ ይህንን ነገር እኔ አላደረኩትም የሚል ነገር ማለት ማስተባበያ ፈጽሞ አልሰጠችም። ከሀገርም ወጥታ ሄደችበት ምክንያት ለትምህርት እንደሆነ ተናግራለች። ኦፍ ኮርስ እንደዚህ አይነት ሰዎች ከሀገር ወጥተው ይማራሉ። ምክንያቱም በእንደዚህ አይነት አመለካከትና በእነዚህ አይነት ተግባር ውስጥ ያሉ ሰዎች ከኛ የበለጠ ውጪ ሄደው የመማር ኦፖርቹኒቲያቸው እጅግ በጣም ከፍተኛ ነው። ነገር ግን የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንደዚህ አይነት ነገሮችን ፈጽሞ ከሀገራቸው ለማስወገድ ስላሰቡ የተለያዩ ሜጀሮችን እየወሰዱ ነው። ከዚህ በፊት በነበረው አስተዳደር ቢሆን ይህንን ሶሻል ሚዲያ ሁሉ ተጠቅመን እንደዚህ አይነት ነገር ሁሉ መናገር ማንችልበት ጊዜ ላይ እንደርስ ነበር። ለዚህ ምስክር ሊሆኑ የሚችሉት በአሜሪካን አገር የሚኖሩ ወንድምና እህቶቻችን ናቸው። ጆ ባይደን ስልጣን ላይ ባሉበት ወቅት በየትምህርት ቤቱ ያመጡት የፖሊሲ ለውጥ ከዚህ ተግባርና ከዚህ አመለካከት ልጆቻቸውን ለመታደግ ከትምህርት ቤታቸው እያስወጡ በየቤቶቻቸው ሆም ስኩሊንግ እያደረጓቸው ነበር። አሁን ግን ማለትም በዚህ 4 ዓመት ውስጥ ትልቅ የሆነ ለውጥ ዶናልድ ትራምፕ እያመጡ ይገኛል በእንደዚህ አይነት አመለካከት ያላቸው ሰዎች ላይ ማለት ነው። ቀደም እንደነገርኳችሁ ነው፣ እኛ ባለን ቁስል ሊነግዱ የሚፈልጉ እጅግ በጣም ብዛት ያላቸው ሰዎች ናቸው። የራሳቸውን አጀንዳ አሽልኮ በዛ በኩል ማስገባት የሚፈልጉ ይህ ደግሞ የኖረ ነገር ነው። በተለያዩ መልኩ ሲደረግ የነበረ ነው። የሴቶች የመብት ጥያቄ ሌላ ነው። እንደዚህ አይነት አመለካከት ያላቸው ሰዎች ጥያቄ ደግሞ ሌላ ነው። ሁለቱ አንድ ላይ ሊሄድ ፈጽሞ አይችልም። እንደ አንድ ኢትዮጵያዊ ልጆቻችን ነገ ጥሩ ቀን እንዲመለከቱ ከፈለገን ይህንን ነገር ፋይት ማድረግ አለብን። እንክርዳዱን ከስንዴው መለየት አለብን። ለዚህና እሷን ለሚመስሉ ሴቶች ጥብቅና መቆም ለሴቶች ጥብቅና መቆም ማለት አይደለም፣ ፈጽሞ የሚለያይ ነገር ነው። ስለዚህ ሴቶች እህቶቻችን እባካችሁ ጎራችሁን ለዩ፣ ስንዴውን ከእንክርዳዱ ለዩት። እኛም ከጎናችሁ እንቆማለን ለዘላለም ማለት ነው። መልካም ቀን ይሁንላችሁ። ብሩክ ነኝ። አዲስ ነገር ካለ መለስ ይሆናል።